ሃይ ጋይሶቼ እንዴት ናችሁ? ዛሬ የመጣሁበት ቡም ላይቭ ስትሪም ነው ይዤላችሁ የመጣሁት ማለት ነው። በቀን $2 የሚከፍለን ለእያንዳንዳችን $2 ነው የሚከፍለን ማለት ነው። ያን ያክልም የሚያሰጋ ነገር የለውም። ላይቭ ስትሪም ነው፣ ጀስት ቪዲዮ ነው። ቪዲዮ ላይ ነው ዌልካም ቦነሱን ታስክ የሚያሰራ ማለት ነው። $2 እንቀበላለን። በተጨማሪ ደግሞ ኢንቫይት ከአንድ ሰው $4 ይከፍላል ማለት ነው። ሶ ሬጂስተር አደራረጉን ላሳያችሁ። ይኸውላችሁ እዚህ ጋር በአንደኝነት ኮንቲኒው ዊዝ ኢሜል ይላችኋል። ከዛ ደግሞ ሎጊን ኢን ዊዝ ፎን ይላችኋል። በስልክም ሆነ በኢሜል ጽፋችሁ እንዲሁም ደግሞ ኖርማል እዚህ ጋር ኢሜላችሁን በማስገባት ከዛ ይቀጥላል። ኔክስት ላይ በኤፍቢ ፌስቡክ መጠቀም ትችላላችሁ፣ አካውንት ሬጂስተር ማድረግ ማለት ነው። ግን ምንድነው ይኸውላችሁ አንዴ እዚህ ጋር ኮንቲኒው ዊዝ ኢሜል በሚለው አንዴ ይኸውላችሁ እና ምንድነው ጂ አለቻ ጉግል እንደማለት ነው። በጉግል ይኸው እዚህ ጋር ካላበራችሁ ሰርክል ነገር አለች እዚህ ጋር ታች ላይ ማለት ነው። ሰርክሏ ታያችኋለች ብዬ ተስፋ አደርጋለሁ። እሷን አግሪ ካላችሁ ነው ራይት ካደረገላችሁ በኋላ ነው ይሄንን ወደ ውስጥ የሚያስገባችሁ ማለት ነው። ይኸውላችሁ ኤግዛምፕል አያችሁ ታች ላይ ያለው አይሆንም ነው የሚላችሁ። ከዛ ምንድነው አያችሁንም በጉግሉን ሲል በቃ እምቢ ነው የሚለው። ምንድነው ማድረግ ያለባችሁ እዚህ ጋር ሰርክሏን አንዴ ትጫናላችሁ፣ ራይት ይላችኋል ማለት ነው። አግሪ ሆኖላችኋል ማለት ነው። ከዛ ምንድነው ከፈለጋችሁ ኮንቲኒው ዊዝ ኢሜል የሚለውን ጽፋችሁ ኢሜላችሁን ታስገቡለታላችሁ። ይቀጥላል። ከዛ ምንድነው እኔ ሪኮመንድ ማድረጋችሁ እዚህ ጋር ራይት ካደረጋችሁ በኋላ ሰርክሏን ከዛ ምንድነው በጉግል ጂ በሚለው ትገቡለታላችሁ ወይ ደግሞ በኤፍቢ ማለት ነው። ግን ሪኮመንድ ማድረጋችሁ ጂ በሚለው ምንድነው ማለት ነው ጋይሶቼ። ይኸውላችሁ እኔ በጉግል ስለተመቸኝ ታች ባለው አያችሁ እቺ ነገር ያለችበት እሷን አንዴ ክሊክ አድርጓለሁ። ከዛ ምንድነው ኢሜል ዘረዘረልን ወደ ታች ዘረዘረልኝ ማለት ነው። ያ ማለት አንዱን ኢሜል መርጬ አስገባለታለሁ ማለት ነው። እናንተ አንድም ካላችሁ ሁለትም ካላችሁ አይ ደስ ይላል፣ አሪፍ ነው። መርጣችሁ አንዱን ታስገቡለታላችሁ። ኦሬዲ አውቶማቲካሊ ወደ ውስጥ ያስገባችኋል ማለት ነው። አንድ ያመዘጋገቡን ላሳያችሁ። ይኸውላችሁ ሆም ፔጅ ላይ እንዳላችሁ እዚህ ጋር አለች። ኦኬ አያችሁ እዚህ ጋር እንደ ሰርክል ነገር አለች። እሷን አንዴ በተን እናደርጋለን። ከዛ ምንድነው ወደ ውስጥ አስገብቶናል ማለት ነው። ምንድነው ማድረግ ያለብን ይኸውላችሁ ጎ እንለዋለን። ጎ ስንለው ነው እዚህ ጋር ማስተካከል ያለብን ነገራቶች አሉ። እዚህ ጋር ኤዲት ከቨር ማድረግ አለብን፣ ሩም ከቨር ማድረግ አለብን። እንደገና ደግሞ አናውንስመንቶች ምናምን መጻፍ አለብን። ከዛ ምንድነው እዚህ ጋር አውዲዮ እንደ ቪዲዮ ይላችኋል። በፈለጋችሁ ትገባላችሁ ማለት ነው። በቪዲዮም እንዲሁም በአውዲዮም እኔ አሁን አውዲዮ ስለተመቸኝ አንዴ እሱን አያችሁ እንደዚህ ማለት ነው። በቃ ተመችቶኛል አውዲዮ። ከዛ ምንድነው ይኸውላችሁ ይሄንን ማለፍ አለባችሁ። ሆስት አፕሊኬሽን ይላችኋል። ከዛ ምንድነው ቡም አይዲ ይላችኋል። የእናንተን አይዲ ነው እዚህ ላይ የምታስገቡት። ራሱ ባይንድ ያደርግላችኋል። ከናንተ ምንም አይጠበቅም አይዲ ማለት ነው። ከዛ ዩዘር ኔም ይላችኋል። ሪል ኔም እንደማለት ነው። ከዛ ምንድነው የእናንተን ስም ታስገባላችሁ ማለት ነው። ለዚህ ፕላትፎርም ይሆናል ብላችሁ የምትሉትን የምታስቡትን ላይክ እዚህ ላይ ማለት ትችላላችሁ ማለት ነው። ከዛ ምንድነው ይቀጥላል። ሪል ኔም ስማችሁን ታስገባላችሁ ማለት ነው። እዚህ ጋር ደስ አይላችሁም ዩዘር ኔም እንዲሁም ደግሞ ሪል ኔም ታስገቡለታላችሁ። ተመሳሳይ ማድረግ ትችላላችሁ እዚህ ጋር። ከዛ ጀንደር ማለት ጾታ ነው። ከዛ ምንድነው ወይ ሜል ወይ ደግሞ ፌመል ብላችሁ ታስገባላችሁ ማለት ነው። ከዛ ይቀጥላል። በርዝዴይ የእናንተን ዓመተ ምህረት እዚህ ላይ በትክክል ካስገባችሁለት ያው ይቀበላችኋል ማለት ነው። ከ18 እድሜ በታች ከሆነ ግን አይቀበላችሁም፣ በላይ መሆን አለበት። ከዛ ጀምሮ ነው ከ18 ጀምሮ ነው። ከዛ ምንድነው ይቀጥላል። ፎን ነምበር ይላችኋል። ፎን ነምበር ማለት ነው ያው በኢትዮጵያን ከሆነ እንደኔ +251 ብላችሁ ከዛ ደግሞ ሳፋሪኮም ከሆነ የሳፋሪኮም ስልክ ቁጥር፣ ኢትዮ ቴሌ ከሆነም የኢትዮ ቴሌ ስልክ ቁጥር ነው ታስገቡለት ማለት ነው። ከዛ ይቀጥላል። ኢሜል ታስገቡለታላችሁ። ይሄንን ፕላትፎርም ሬጂስተር ያደረጋችሁበትን ኢሜል ታስገቡለታላችሁ። ከዛ ምንድነው ካታጎሪ ታስገቡለታላችሁ። እዚህ ጋር አሁን ለምሳሌ ስለ ካታጎሪ ከዛ ምንድነው ይኸውላችሁ ሚውዚክ ላይቭ እና ደግሞ ቶፒክ እንዲሁም ጀስት ፓርቲ ከዚህ ጀስት ፓርቲ ላይ ማድረግ ትችላላችሁ እንደፈለጋችሁ ማለት ነው። መርጣችሁ እንደናንተ ኮንተንት ነው እንደ ታግ ነው የሚጠቅማችሁ። ከዛ ምንድነው ይሄንን ከሞላችሁለት በኋላ አፕላይ ነው የምትሉት ታች ላይ ማለት ነው። አፕላይ ካላችሁት በኋላ ይቀበላችኋል ወደ ሮማችሁ ማለት ነው። ከዛ ምንድነው
ቪዲዮ ላይቭም ይሁን ብቻ አውዲዮ ላይቭም ያስገባቸዋል። በሁለቱም መስራት ስለሚቻል ማለት ነው። ዌልካም ቦነሱ ግን ቪዲዮ ላይ ነው ያለው። ቪዲዮ ሴቶች ፍሪ ናችሁ፣ በየትኛውም ታይም መስራት ትችላላችሁ ማለት ነው። አካውንታችሁን ቬሪፋይ ካደረጋችሁ በኋላ እንዲሁም ፌስ አውተንቲኬሽን ሰክሰስፉል ቬሪፊኬሽን ካላችሁ በኋላ ላይቭ መግባት ትችላላችሁ ማለት ነው። አሁን ደግሞ የማሳያችሁ ሆም ፔጅ ላይ የሚገኙትን ፓርቲ እንደማለት ነው። ሆም ፔጅ ላይ ሲገቡ ፓርቲ ላይ ያሉትን በመደሪያ ያመጣላችኋል ማለት ነው። አብዛኛው ላይ ሆም ፔጅ ላይ ከገባችሁ ቪዲዮ ላይ ያሉትን ነው የሚያሳያችሁ። ከዛ ቀጥሎ ደግሞ ፓርቲ ላይ ያለውን ነበር የሚያሳያችሁ። ግን እዚህ ፕላትፎርም ላይ ፓርቲ ማለት ሆም ፔጅ ላይ ነው የሚገኙት ፓርቲ ማለት ነው። እንዲሁም አውዲዮ እንደማለት ነው። በአውዲዮ የምትሰሩትን ሆም ፔጅ ላይ ታገኙታላችሁ ማለት ነው። እንዴት ነው እናንተ የምትከፍቱት? ሩማችሁን እንዴት ክሬት እንደምታደርጉ ቀደም አሳያችሁ ማለት ነው ጋይሶቼ። እቺኛዋን በተን ነው የምትጫኑት፣ እቺ ሰርክሏ ማለት ነው። ከዛ ምንድነው እነዚህ በሙሉ እየሰሩ ይገኛሉ። አያችሁ፣ እነዚህ በሙሉ ኢትዮጵያን ናቸው። ማያልቁ ናቸው እዚህ ላይ ያሉትና ጋይሶቼ እንዲሁም ይወላችሁ ታች ላይ ደግሞ ከነዚህ አራቱ አይከን ሁለተኛ ላይ ሆም ፔጅ ላይ ያለውን አይተናል። ቪዲዮ ይላል ሁለተኛ ላይ። ከዛ አንዴ እሱን ክሊክ እናደርጋለን። አያችሁ ይወላችሁ እነዚህ በሙሉ እየሰሩ ነው ማለት ነው። ምንድነው የሚሰሩት? ቪዲዮ ገብቶ ዶላር ቀን በቀን እየሰበሰቡ ነው። ዶላር ቀን በቀን ኢንቫይትም እያደረጉ ከኢንቪቴሽን እያገኙ ኢንቪቴሽን በጣም እንደሚያስገኝ ለየት ባለ ሁኔታ ይሄ ፕላትፎርም መጥቷል ማለት ነው። ከየትኛውም ፕላትፎርም አይነጻጸርም። አታነጻጽሩ። ምንድነው አሪፍ ነው፣ በጣም ጥሩ ነው። ኢንቪቴሽን ራሱ ተጠቅማችሁ ዶላር እንዲሁም መኒ ሜክ የምታደርጉበት ፕላትፎርም ስለሆነ ከሌሎች ጋር አታነጻጽሩ። ይሄ የሚገርም ነው። ከዚህ ይበልጥም ሊመጣ ይችላል፣ ግን ያው አሪፍ ነው፣ በጣም አሪፍ ነው። እንዲሁም ይወላችሁ እዚህ ላይ ታስካችሁን በመስራት ብቻ እስከ 132 ዶላር ይከፍላችኋል። 1 ዶላር ቫልዩ እንዳለው ታውቃላችሁ፣ እናንተ ጠንቅቃችሁ ታውቃላችሁ ማለት ነው። በአሁን ሰዓት 1 ዶላር ስንት ነው የምትሉኝ ከሆነ እንደኔ ያው ዝቅ ከፋለው 175 እስከ 80 አያለው በቅርቡ ማለት ነው። 1 ዶላር ማለት ነው። እስከ 200 የሚገባበት ፓርት አለ። አሁን ላይ ዶላር ጨምሯል ታውቃላችሁ። ይኸውላችሁ ይሄ ፕላትፎርም በአጠቃላይ እስከ 200 USDT ቀለል ብላችሁ የትኛውን ፕላትፎርም ላይ ተክታችሁ እንደምትሰሩት እንደሱ መስራት ትችላላችሁ። እዚህ ፕላትፎርም ላይ ተገኝታችሁ ሳምንት ባልሞላው ውስጥ ገንዘብ አላወጣንም የምትሉ ከሆነ እኔ በጣም አዝንባችኋለሁ። ምንድነው በጣም ለዊዝድሮ የሚመች ፕላትፎርም ነው። እንዲሁም ደግሞ ለኤክስቼንጅ አሁን ሌሎች ላይ ሚኒመም ኤክስቼንጅ 100,000፣ እዚህ ላይ ግን 100,000 አይደለም። ይኸውላችሁ 100,000 ሳይሆን ገና እንደገባችሁ በአንድ ቀን ታስካችሁም ኤክስቼንጅ አድርጋችሁ ጌም መሞከር ትችላላችሁ። እንዲሁም ደግሞ በጌሞች የተለያዩ ሪዋርዶች አሉ። በነዛ ሪዋርድ ገንዘብ ማውጣት ትችላላችሁ ማለት ነው ጋይሶቼ። ጋይሶቼ ምንድነው ጌም እዚህ ላይ በጣም ቢግ ዊን ይሆናል። ቶሎ ጌም ብትጫወቱም አሪፍ ነው። ኤክስቼንጅ ዘው እያደረጋችሁ ጌም መሞከር ትችላላችሁ። እንዲሁም አሊያም ማውጣት ትችላላችሁ ማለት ነው ወዲያው። እዚች ጋር ይኸውላችሁ የተለያዩ ሀገራቶች ናቸው የሚሰሩት ማለት ነው፣ ኢትዮጵያን ጨምሮ የተለያዩ ይኸውላችሁ እዚች ጋር መቼም እንዳለ እየሰሩ ነው። ከናይጄሪያ ጀምሮ እየሰሩ ነው እንዳሉ ማለት ነው ጋይሶቼ። አንዴ ባክ እንሏለን ማለት ነው። ከዛ ምንድነው በሚቀጥለው ሚሌ እንገባለን። ይኸውላችሁ እዚህ ጋር ቻትም አለች፣ እዚህ ጋር ሜሴጅ እንደማንኛውም ፕላትፎርም ሜሴጅ እንትን ማለት ይችላልላችሁ። ሞሜንትም ደግሞ በቅርቡ ይመጣ ይሆናል አይታወቅም። ፕላትፎርም ሙሉ ነገር አጠቃለው ነው ይዘው የመጣው አልቆለት ማለት ነው። አሁን እናንተ ትገባላችሁ፣ ሰርታችሁ ዊዝድሮ ማድረግ ይቻላል። ይኸውላችሁ ሚሌ ገብተናል። ከዛ ምንድነው ኢንቫይት አንዴ ኢንቫይት የሚለውን ክሊክ እናድርጓለን። ይኸውላችሁ አንዴ ሲያስገባን እዚች ጋር እንደዚህ ያስገብቶናል ማለት ነው። አንድ ሰው ገብቶልኛል። አሜን እዚች ጋር 0 ነበር፣ አንድ ሰው አለኝ ማለት ነው። አንድ ሰው አለኝ እዚች ጋር ያለውን አሜን የሚባል ነው ማለት ነው። ከዛ ምንድነው እዚች ጋር ኢንቫይት ማድረግ ትችላላችሁ። እንደውም ሩሉን ነው ደግሞ የሚሰጠንን ሩሉን ነው። ይኸውላችሁ እዚች ጋር ጋይሶች ተመልከቱኝ። በ7 ቀን ውስጥ 2 ሰዓት ሰው መቼም 2 ሰዓት ተቀምጦ አይወጣም ሰው ያው ትንሽ ሰርቶ ምናምን 7 ቀን ቢያንስ አልፎት ምናምን ይወጣል። ከዛ ምንድነው እዚህ ጋር ሌሎች ጣጣዎች የሉበትም ማለት ነው ጋይሶቼ። ምንድነው ሰዓት ብቻ ነው ጀስት ሰዓት ብቻ ታይሙን በትክክል 7 ዴውን ከጨረሰ
እናንተ $4 ታገኙበታላችሁ። ሶ ምንድነው አንድ ሰው እኮ ሲመጣ በቀን ለምሳሌ ላይቭ ላይ ቢያንስ ከ10 ሰዓት በላይ ከ10 ሰዓት በላይ ይቀመጣል ብዬ ተስፋ አድርጋለሁኝ። ሶ ማለት 10 ሰዓት በጣም ትንሽ ነው። ቶታሊ 10 ሰዓት ብቻ ነው መቀመጥ ያለበት ማለት አንተ $4 ታገኛላችሁ ማለት ነው። 2 ሰዓት ሲሰራ በ7 ቀን ውስጥ $1፣ 6 ሰዓት ሲሰራ በ7 ቀን ውስጥ $1፣ $2 ሆነላችሁ። ከዛ ደግሞ 10 ሰዓት ቶታሊ ሲቀመጥ $2 ማለት ነው። በአጠቃላይ $4 ታገኛላችሁ ከአንድ ሰው ማለት ነው። ሩሉ ይሄንን ይመስላል። ከዛ ይኸውላችሁ አሁን ማያልቁ ሪዋርዶች አሉ። እነሱን በአንድ ላይ በሂደቱ የምናይ ይሆናል። መታችሁ ሊንኩን አስቀምጬላችኋለሁ። ኮሜንት ላይ ሊንክ አስቀምጬላችኋለሁ። በተደጋጋሚ እየነገርኳችሁ ነው። ኮሜንት ላይ ሊንክ አለ፣ የውስጥ ሊንክና እንዲሁም የኤጀንት ሊንክ ብዬ አስቀምጫለሁ። ከሁለቱ አንዱን ክሊክ አድርጋችሁ መጀመርና እንዲሁም እኔን ማናገር ትችላላችሁ። ስልኬን አስቀምጥላችኋለሁ ማለት ነው ጋይሶቼ። ይኸውላችሁ ስልክም ማስቀምጥላችሁ ዋትስአፕ ላይ ማንኛውም ሶሻል ሚዲያ ላይ አክቲቭ ስለሆነ ስልኬ ማስቀምጥላችሁ። ሃይ በሉኝ፣ ኮንታክት አድርጉኝና ሃይ በሉኝ ትችላላችሁ። ባደውሉም ችግር የለውም፣ ብደውሉም ኖርማል ነው። ኦኬ ቪአይፒም አለው። ቪአይፒ እስከ 16 ቪአይፒ አለው። ይለያል እኮ የምሬ ነው ብላችሁ ቀልድ መሰላችሁ። ይሄ ፕላትፎርም ትንሽ ለየት ብሎ የምን ትንሽ ትልቅ ነው ለየት ብሎ የመጣው ጋይሶቼ። የዶላር አባቶች እናቶች መሆን ትችላላችሁ ማለት ነው ጋይሶቼ። ኦኬ ቪአይፒም ይሄንን ይመስላል። ቪአይፒ 16 አለው ማለት ነው። አያችሁ ማያልቅ ይቀጥላል። አያችሁ ቪአይፒ እስከ 16 አለው። መንበሽበሽ ያው የእናንተ ስራ ነው ማለት ነው። እዚህ ላይ መታችሁ ትንበሸበሻላችሁ። ጌም ለነግራችሁ አልችልም። ማታ ማታ ቢግ ዊን ሱፐር ዊን ነው የሚልላችሁ ማለት ነው። ምንድነው እዛው ሰው ኤክስቼንጅ እያደረገ ይኸውላችሁ። በኋላ ሊሚት ይደረጋል። በጊዜው ቶሎ ጀምሩና ተጠቀሙ። አሁን ለጊዜው ነው ትኩረት። ኦኬ ቪዲዮ ላይ ገብተናል። አንዴ ቪዲዮ ላይ ማለት ነው አያችሁ። ሁለተኛ ላይ ካሁን ቀጥሎ ቪዲዮ ሚሊዮን ከዛ ምንድነው እቺ አንዴ እቺን በተን እንጫናታለን ማለት ነው። እዛ ምንድነው አፕላይ ትሉታላችሁ። ከዛ ፌስ አውተንቲኬሽን ይላችኋል። አያችሁ ፌስ አውተንቲኬሽን ጋይድ ይላችኋል። ከዛ ምንድነው ቀጥሎ ፌስ አውተንቲኬሽን ይላችኋል። ከዛ ምንድነው አንደር ያደርግላችኋል ማለት ነው። እናንተ አፕላይ ትሉቱና በስትክክል ስቴፑን መቼም ቬሪፋይ የማድረግ ጥያቄም የላችሁም ብዬ አስባለሁ። ልምዱ አላችሁ። ኦኬ ጋይሶቼ ቴንክ ዩ ቬሪ ቴንክ ዩ ባይ ባይ።